ጤና ይስጥልን ክቡራን የኢቢሲ ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። በምክክር ጉባኤ የተጠናቀረ የመጨረሻ ሰነድ ነገ ለ4000 ጉባኤተኞች ይቀርባል ተባለ። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ሕይወታቸው አለፈ። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ መሆኑ ተገለጸ። ውድ ተመልካቾቻችን፣ ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ያውቃል መንደፍሩት ነኝ። ሳብስክራይብ ማድረጉን እንዳይረሱ። በምክክር ጉባኤ የተጠናከረ የመጨረሻ ሰነድ ነገ ለ4000 ጉባኤተኞች ይቀርባል ተባለ። የሀገራዊ ምክክር ጉባኤ ተሳታፊዎች በ8 አጀንዳዎች ላይ ሲመካከሩባቸው የቆዩበት ምክረ ሀሳቦች የተጠናከረ የመጨረሻ ሰነድ ነገ ለ4000 ጉባኤተኞች ይቀርባል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የተዘጋጀው አንድ ወጥ ሰነድ በ120 ቡድን ባሉት አጠናካሪ ስብስብ የተዘጋጀና ጉባኤተኛው ተስማማባቸው ናቸውም ብለዋል። ከአንድ ወር በላይ የሆነው የምክክር ጉባኤ ግልጽና ነፃዊ የተደረገበት እንደነበረምና የተፈራውን ያክል ቅርቃቢ ውስጥ ያስገቡ ነገሮች ያልነበሩበት መሆኑንም ገልጸዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት በሰጡት መግለጫ የፈለግነውን መግባባትና ሰላም ያመጣል ብለን እናምናለን ያሉት የጉባኤው ምክረ ሀሳብ የያዘው የተጠናከረ ሰነድ ዛሬ ረቡዕ በ4000 ጉባኤተኛው ይጸድቃል ብለው ነበረም። ኃላፊዋ ዛሬ እኩለ ቀን በሰጡት መረጃ ደግሞ 120 ቡድን ባለው አጠናካሪ ቡድን አንድ ወጥ የሆነ ሰነድ ተዘጋጅቷል። ይህም ሰነድ ነገ ለጠቅላላ ጉባኤው ይቀርባል ብለዋል። ይህ ስራ የ8ቱ ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆንም ጊዜ ፈጅቷል ብለዋል። እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ የተባለ ግብአትና አስተያየት ማስገባት እንዲችል አሰራር መዘጋጀቱን ምክትል ዋና ኮሚሽነሯ ገልጸዋል። ማምሻውን እነዚህ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የመጨረሻው ሰነድ አጠናቀው ያዘጋጃሉ። በዚህም መሰረት በነገው ዕለት የመጨረሻ ሰነድ ለ4000 ተሳታፊዎች ይቀርባል ብለዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የኢትዮጵያ ሕዝቦች አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡ አሳስበዋል። የተዛቡ ያላቸው መረጃዎች ግን ከየትኛው እንደሆነም አልጠቀሱም። አክሎም ሕዝቦች ትክክለኛ የሆኑ ሚዲያዎችን እንዲከታተሉ በሚል አሳስበዋል። ኃላፊዋ ትክክለኛ ያላቸው መገናኛ አውታሮች የትኞቹ እንደሆኑ በምን መመዘኛ እንደዚያ እንደተባለም አልገለጹም። ከዚህ ጋርም በተያያዘ ከቀናት በፊት በኮሚሽኑ የቴሌግራም አውታር ላይ ለመገናኛ ብዙሃን ባለሙያዎች በተቀመጠ ማሳሰቢያ የሀገር ሽማግሌዎች ስራቸው ገና ስለሆነ ቃለ ጉባኤ ያዦች በገለልተኝነት የሁሉንም ሀሳብ ማስፈር ስላለባቸው፣ አመካካሪዎች ምክክሩን በገለልተኝነት መምራት ስላለባቸው፣ ታሳቢዎች ሀሳባቸውን የሚገልጹበት ጊዜ ባለመሆኑ በቃለ መጠይቃችሁ እንድታካትቷቸው አይመከርም ብለዋል። በተጨማሪም ስለ ምክክሩ አጠቃላይ ሂደት ሀሳባቸውን መግለጽ የሚችሉ ተመካካሪዎች ብቻ ናቸው የሚል አቅጣጫም ሰጥተዋል። እነዚህ የተጠቀሱ አካላት ቃለ መጠይቅ ተደርጎላቸው ዘገባ መሰራቱን እንደተመለከተ የገለጸው የኮሚሽኑ የግንኙነት አምደ መረብ ላይ ይህ እንዳይደገም እናሳስባለን የሚል ጽሑፍ ተጽፏል። የምክሩ ተሳታፊ የሆነው የኢሶዴፓ ምክትል ሊቀመንበር ምልከታቸውን አጋርተዋል። ጥሩ ናቸው የምንላቸው ነገሮች ማየት ችለናል። በግልጽ የሚካሄዱ ውይይቶችን ማየት ችለናል። የተፈራውን ያክል ደግሞ ቅርቃር ውስጥ የገቡ ጉዳዮች አልነበሩም። ሁለት ኮሚሽነሮች በምክሩ ላይ ጫና አድርገዋል ስለመባሉ ምላሽ አልተሰጠም። ምክትል ኮሚሽነሯ የአማራ ብሔራዊ ንቅናቄ አብን ተለይቶ የታወቁ ያላቸው ግን በስም ያልጠቀሳቸው ሁለት ኮሚሽነሮች በቀጥታ በምክር ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀረትና ተጽዕኖ ለማድረግ ሙከራ ማድረጋቸውን በተደጋጋሚ ታዝበናል ላሉ ክስ ምላሽ አልሰጡም። ከዚህም በፊትም በኮሚሽኑ የተመደቡ አንዳንድ ያላቸው ባለሙያዎች በምሁራን ስም አድሏዊና ተገቢ ያልሆነ ሀሳቦችን ሲያራመዱ እንደነበረም ተገልጿል። የተወሰኑ አስተባባሪዎች ደግሞ የፓርቲው ተወካዮችና ሌሎች ተሳታፊዎች ያላቸውን መሰረታዊ አቋሞችና ሀሳቦች እንዳያቀርቡ ደጋግሞ እድል በመንሳት በስልታዊ መንገድ አፈና ሲፈጽሙ ቆይተዋል ስም ላቀረቡ ክስ ምላሽ አልሰጡበትም። የሀገራዊ ምክክር ጉባኤ ወደ መጨረሻ ምዕራፍ ደርሷል። የጉባኤውን መጀመር ተከትሎ የኢትዮጵያ ዲፕሎማት
የዲፕሎማሲ፣ የፖለቲካ፣ የኢኮኖሚ ዋና ከተማ የአፍሪካ ህብረት ዋና መስሪያ ቤት መቀመጫ የሆነችው አዲስ አበባ ብርቱ የፖለቲካ ጥያቄ የተነሳባት የውዝግብ ማዕከል ሆናለች። የአማራ ብሔራዊ ንቅናቄ አብን በምክክር ሂደቱ በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የፊደት ተግባር ታይቷል ስልም ማሳሰቡ አይዘነጋም። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ህይወትም አለፈም። በምዕራብ ማዕከላዊ አፍሪካ ሪፐብሊክ ከካሜሩን ድንበር አቅራቢያ በሚገኝ ዞምቢያ በተባለ የወርቅ ማውጫ ስፍራ ላይ በተከሰተ የመሬት መንሸራተት ከ100 በላይ ሰዎች መሞታቸውን የካሜሩን ባለስልጣናት ለቢቢሲ ተናገሩ። በማህበራዊ ሚዲያ በተሰራጨው ቪዲዮዎች ላይ ተዳፋት በሆነ ስፍራ የተሰበሰቡ ሰዎች ላይ መሬት ስናድና ሌሎች ራሳቸውን ለማዳን ሲሮጡ ይታያል። አደጋው የተከሰተው ማክሰኞ ከሰዓት እንደሆነም የካሜሩን ድንበር ከተማ ጋሩቫ ቡላይ ከንቲባ አዳሙ አብዶን ለቢቢሲ ተናግረዋል። የነፍስ አድን ስራዎች የተከናወኑ ቢሆንም የሟቾች ቁጥር ከዚህ ሊበልጥ ይችላል የሚል ስጋትም ፈጥረዋል። ወርቅ ማውጫው ስፍራ ላይ የመሬት መንሸራተት እንዲከሰት ምክንያት የሆነ ጉዳይ እስካሁን ግልጽ አይደለም። እስካሁን 107 አስክሬኖች ከናዳ ውስጥ መውጣታቸውን ከንቲባው አብዶን ተናግረዋል። ሴዲክ ሚቦንጎ የተባለ በስፍራው የነበረ ማዕድን አውጪ መሬቱ ሙሉ በሙሉ ተንዶ ሰዎችን ቀርቧል ሲልም ለፈረንሳይ ዜና ወኪል ኤኤፍፒ በሰጠው ቃል ሁኔታውን ገልጿል። ይህን የተናገርኩ ባለበት ሰዓት ሌሎች ሰዎች እንደተቀበሉ ነው ብለዋል። ከሟቾቹ መካከል ቢያንስ 3ቱ ካሜሮናውያን እንደሆኑ የካሜሩን ምስራቅ ግዛት አስተዳደር ለሀገሪቱ መንግስት መገናኛ ብዙሃን ተናግረዋል። የሟቾቹን አስክሬን ለቀብር ወደ ሀገራቸው የተመለሰ መሆኑን የተናገሩት አስተዳዳሪ ጉዳቱ ለደረሰባቸው ሰዎች ሕክምና ለመስጠት እርምጃዎች እየተወሰዱ መሆኑን ገልጸዋል። ከአደጋው የተረፉ ሰዎች ከማዕድን ማውጫ 50 ኪሎ ሜትር ርቀት ላይ በሚገኘው ባባ ከተማ ወደሚገኝ ሆስፒታል እየተወሰዱ መሆኑን ለኤፍፒ ዘግቧል። የማዕከላዊ አፍሪካ ሪፐብሊክ መገናኛ ብዙሃን እንደዘገቡት የሀገሪቱ ባለስልጣናት መሬት መንሸራተት የተከሰተበት ምክንያት ለማወቅ ምርመራ ጀምረዋል። የባቡዋ አቃቤ ሕግ ባወጣ መግለጫ ማዕድን አውጪዎች የሚቆፍሩባቸው በርካታ የመሬት ስር ዋሻዎች መናድ አደጋውን አስከትሏል ተብሎ እንደሚታመን መግለጹን የኤፍፒ ዘገባ ያመለክታል። ከፍተኛው የጉልበት ስራ የሚጠይቀው ባህላዊ ማዕድን ቁፋሮ በግዛቱ ለሚገኙ ነዋሪዎች ዋነኛ የገቢ ምንጭ ነው። ይሁን እንጂ በአካባቢው ባለው ደካማ የስራ ሁኔታ ምክንያት አብዛኛው ጊዜ ማዕድን ቆፋሪዎች ለጤናና ለተፈጥሮ አደጋ ተጋላጭ ናቸው። ብዙውን ጊዜ ጉድጓዶች በማይደፍኑበትና ከባድ ዝናብ አፈሩን በሚሸረሽርበት በዚህ የማዕድን ማውጫ አካባቢ የመሬት መንሸራተት አዲስ ክስተት አይደለም ተብሏል። ካንሰር ተመልሶ እንዳይመጣ ማድረግ የሚችል አዲስ ክትባት ሙከራ ላይ መሆኑን ተገለጸም። ከመድኃኒት ጋር የተቀላቀለ ክትባት የቆዳ ካንሰር ህሙማን ላይ በድጋሚ እንዳይከሰት ማድረግ እንደሚችል በሙከራ ተረጋገጠም። ክትባቱ የሰዎች በሽታን ለመከላከል አቅም በሰውነታችን ውስጥ የማካሄደው የተጎዱ ህዋሳትን መዋጋት እንዲችል የሚያደርግ ነው። ከመድኃኒት ጋር ተደባልቆ በተደረገ ሙከራ የተገኘው ይህ ውጤት በካንሰር ህክምና ትልቁ ስኬት ነው ተብሏል። ክትባቱ የቆዳ ካንሰርን ተመልሶ በህሙማን ላይ እንዳይከሰት ማድረግ መቻሉን ተገልጿል። ሞርክና ሞዲና የተባሉ የመድኃኒት አምራቾች የሰሩት ክትባት ሜላኖማ በተባለ የቆዳ ካንሰር ለተያዙ ሰዎች የሚሰጥ ነው። ህሙማኑ ቀዶ ህክምና ከተደረገላቸው በኋላ ክትባቱን እንዲወስዱ ተደርጓል። ክትባቱ ህሙማኑ ከካንሰር ነፃ ሆኖ የሚቆይበት ጊዜ እንደሚያራዝም የሙከራ የመጀመሪያ ደረጃ ውጤት ያሳያል። ህሙማኑ ለምን ያክል ጊዜ ከካንሰር ነፃ ሆኖ እንደሚቆዩ ግን ግልጽ አይደለም። የካንሰር ተመራማሪዎች ክትባቱ ትልቅ ግኝት ቢሆንም ሙሉ የጥናት ውጤት ይፋ እስከሚደረግና በገለልተኛ ባለሙያዎች እስከሚገመገም ድረስ በጥንቃቄ መታየትም አለበትም ብለዋል። ክትባቱ ላይ የሚደረግ ሙከራ ቢጠናቀቅም ጥቅም ላይ ከመዋሉ በፊት በመድኃኒት ተቆጣጣሪዎች ፍቃድ ማግኘት ይኖርበታል። ኢንስቲሜራን የተባለው ክትባት ሙከራ የተደረገበት ኬቱራድ ከተባለ መድኃኒት ጋር ተደባልቆ ነው። ኬቱራድ መድኃኒት ለብቻውን ከመውሰድ በበለጠ ከክትባት ጋር አዋዶ መጠቀም ህሙማኑ ከካንሰር ነፃ ሆኖ የሚቆይበትን ጊዜ እንደሚያራዝመው ባለሙያዎች ገልጸዋል። በተጨማሪም ካንሰር ወደ ሌሎች የሰውነታችን ክፍሎች የሚስፋፋበትን መጠን ይቀንሳል። በክትባቱ 3ኛ ዙር ሙከራ ላይ 2ኛና 3ኛ 4ኛ ደረጃ ላይ በሚገኝ የቆዳ ካንሰር የተጠቁ ከ1000 በላይ ሰዎች ተሳታፊ ሆነዋል። በአንድ ቦታ ብቻ ተወስኖ የሚገኝ ካንሰር ያለባቸው እንዲሁም ካንሰሩ በሰውነታቸው ውስጥ የተሰራጨው ህሙማን በሙከራው ተሳትፈዋል። መድኃኒት አምራቾቹ ሜርክና ሞደርና እንዳስታውቁት ክትባቱ እያንዳንዱን ታካሚ ካንሰር ለይቶ ዕላማ ማድረግ የሚችል ነው ብለዋል። ክትባቱ የተዘጋጀው ለኮሮና ቫይረስ ክትባት በተሰራበት
አይኤምአርን ቴክኖሎጂ አማካኝነት ነው። ምርምሩ የካንሰር ህሙማን ህዋስ የተወሰነ ክፍል ወስዶ የዘረመሉን ቅድመ ተከተል ማጥናት ያካትታል። በዚህም ካንሰሩ እንዲያስፋፋ ማድረግ ይቻላል። ለእያንዳንዱ የካንሰር ታማሚ ተስማሚ በሆነ መንገድ የሚሰራው ይህ ክትባት የሰውነት በሽታን የመከላከል አቅም ካንሰር ያለባቸው ህዋስን ለይቶ እንዲያጠቃ ያስችላል። መድኃኒት አምራቾቹ ኩባንያዎች ለሳምባ፣ ለሽንት ፊኛና ለኩላሊት ካንሰሮች ክትባት ለመስራት ምርመራ እያደረጉም ይገኛሉ። የሞደርና ዋና ኃላፊ ስቴፌን ባንሲል እንዳሉት ግኝታቸው በካንሰር ምርምር ታሪክ ለዋጭ ነው ብለዋል። ግኝቱ ይፋ ከተደረገ በኋላ የሜድሪክና የሞደርና የገበያ ሽያጭ ጨምሯል። በዩናይትድ ኪንግደም የካንሰር ምርምር ተቋም ዳይሬክተር ዶክተር ሊያና ኳሊ ክትባቱ ተስፋ ሰጪ ቢሆንም ውጤቱ ገና ተጨማሪ ምርምር እንደሚያስፈልገውም ተናግረዋል። ለእያንዳንዱ የካንሰር ታማሚ የሚሆነው ክትባት ለመስራት የሚረዱ ምርምሮች በገንዘብ እየተደገፉ መቀጠል አለባቸው። እነዚህ ክትባቶች ህሙማን የተሻለና ረጅም ዕድሜ እንዲኖራቸው ይረዳልም ብለዋል። የኦክስፎርድ ዩኒቨርሲቲ የካንሰር ተመራማሪና መምህር የሆኑት ዶክተር ሊናርድ ሊ ግኝቱ ሚላሞና ላለባቸው ሰዎች ትልቅ ዜና መሆኑን አያጠራጥርም። ነገር ግን ለእያንዳንዱ ህሙማን ተስማሚ ሆኖ የሚሰራው ክትባት ውጤታማነት ላይ ተጨማሪ ምርምሮች ያስፈልጋሉ ሲሉም አስረድተዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን ይመስሉ ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሳብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶን በኮሜንት ሴክሽን ላይ ያስቀምጡልን።